እጅን በአፍ የሚያስጭን ድንቅ ጥበብ ነው። በእንግሊዘኛው ደግሞ ክሎኪንግ ዲቫይስ ይሰኛል። ክሎኪንግ ዲቫይስ ማለት አንድን አካል መሰወር የሚያስችል ቴክኖሎጂ ነው። በመጀመሪያ ይህንን ሐሳብ ያሳዩን በተለያዩ ፊልሞች ነው፣ በሆሊውድ አማካኝነት። በፊልሞቻቸው ውስጥም የሚሰወሩ ከተሞችን፣ የሚሰወሩ መኪናዎችንና ጀቶችን ተመልክተናል። ወይ የፈረንጅ ጉድ የማያመጡብን የለም ብለንም ተገርመናል። ነገሩ ግን ፊልም ሆኖ ብቻ አልቀረም፣ በተግባርም ሰርተው አሳዩን። ከዚህ መካከል ጃፓን ለወታደሮቿ የሚሰውር ልብስ የሰራች ሀገር ነች። እነ እንግሊዝ የሚሰውር ታንክ በእውነታው ዓለም ሰርተዋል። የዘመኑ ሀያሉ ሀገር አሜሪካም ይህን ነው የማይባሉ በጣም ብዙ የመሰወር የሚያስችሉ መሳሪያዎችን አበልጽገዋል። ግን ቆም ብለን ስናስብ እነዚህ ግኝቶች በቅርብ ዓመታት የተገኙ ናቸው። በዚህ በ21ኛው ክፍለ ዘመን ደረስንበት የምንለው የሚያስደንቅ ሳይንሳዊ ግኝት ነው። ሀያላኖቹ አሜሪካም በዚህ የመሰወር ሳይንስ እኛን የቀደመን ሀገር የለም ብለው ተናግረዋል። ግን ውሸት ነው። ከሁሉም የቀደመችው ሀገር ኢትዮጵያ ናት። የኛ ጥንታዊ አባቶች ይህንን ከክርስቶስ ልደት በፊት በ6000 ዓመታት በፊት አውቀውት የተገበሩት ነገር ነው። አባቶቻችን ከ6000 ዓመት በፊት የገነቡትን ፒራሚድ፣ ዋሻዎችን፣ አብያተ ክርስቲያናትን ጠላት ሲመጣ ከጠላት ለመሰወር ገዳማቶችን ይሰውሩ ነበር። አሁንም ተሰውረዋል። ግን እንዴትና በምን? ጥንታዊ ኢትዮጵያውያኑ አንድን ቁስ አካል ለመሰወር የሚያገለግለውን ነገር ለመስራት እጽዋቶችን ተጠቅመዋል። ከእጽዋቶችም መካከል አንዷ ዕፀ መሰውርና ዕፀ ለባዊት ናቸው። ይህች ዕፀ መሰውር የት ትገኛለች? ጥቅሟስ ምንድነው? የሚለውን እንመረምራለን። ውድ ቤተሰቦቼ ይህንን ምርጥ ፕሮግራም እንዳያመልጣችሁ እስከ መጨረሻው ልትከታተሉኝ ይገባል። ይህንን ቪዲዮ ላይክ አድርጉት፣ እኛን ትደግፉናላችሁ። እንዲሁም ደግሞ ይህ መረጃ ለብዙ ኢትዮጵያውያን ይደርሳል። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ የምትሏን በመጫን ይህንን ትልቅ የእውቀት ቤተሰብ ተቀላቀሉ። ሐሳባችሁን ኮመንት አድርጉ። አሁን ወደ ቪዲዮ ልውሰዳችሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ምዕራባውያኑ የእኛን ጥንታዊ ጥበብ በመውሰድ እጅግ ለብዙ ነገር ሲጠቀሙበት ይታያል። ቅድም የጠቀስኩትም የዚህ ምሳሌ ነው። ከኛ በወሰዷቸው ጥበቦች ለምሳሌ የመሰወር ሳይንስን በወታደራዊ ኃይላቸው ውስጥ እየተጠቀሙበት ይገኛሉ። እነሱ የእኛን ጥበብና ቋንቋ ለማወቅ በየዩኒቨርሲቲዎቻቸው ግዕዝን እየተማሩ ከቻሉ በሰላም ካልቻሉ ደግሞ በመስረቅ ጥንታዊ መጻሕፍቶቻችንን ይወስዳሉ። በሀገራችን ዕፀ መሰውርን ለመስራት ከሚውሉ እጾች አንዷ በተራራማ አካባቢ እንደምትገኝ ይነገራል። ስለዚህች እጽ ዋካንዳ በሚባለው ታዋቂ የሆሊውድ ፊልም ላይ ተገልጻ ትታያለች። እንዲሁም ደግሞ ሄሪ ፖተር ፊልም ላይም ሙሉ ባህሪያቶቿን ተገልጻ እንመለከታለን። ይህች እጽ በብዙ ጥንታዊ መጻሕፍት ላይ በጥንታዊ ታሪኮችም ለምሳሌ ያክል በጥንታዊ ግሪክ፣ በዕብራይስጥ፣ በሮም፣ በግብጽ፣ በኢትዮጵያ ላይም ተጽፎ ይገኛል። ይህች እጽ በሰሜንና ምስራቅ አፍሪካ፣ በሜዲትራኒያን አካባቢ፣ በአንዳንድ የምዕራብ አውሮፓ ሀገራትም ትገኛለች። በሳይንሳዊ አጠራሯም ማንድሬክ ትባላለች። ቅጠሏ ሰፋፊ ነው። መዓዛው ደስ የሚል ቢጫ ፍሬን ታፈራለች። ስትታይ እሳት ትመስላለች። የሚያስደንቀው ግን የስሮቿ ቅርጽ ነው። ስሮቿ ሲታዩ የሰው አካል ይመስላሉ። አንዳንዴ የሴት አንዳንዴ ደግሞ የወንድ አካል የሚመስሉ ቅርጽ አላቸው። የባህላዊ እጽዋት አጥኚዎች አንዳንድ ስሮች የአካሎቻችንን ቅርጽ ከመሰሉ ለዛ አካል መድኃኒት ነው ይላሉ። ለምሳሌ ስሩ የአፍንጫ ወይንም የጆሮ ቅርጽ ካለው ያ እጽ ለዚያ የሰውነት አካል መድኃኒት ነው ይላሉ። የሚገርመው ግን ይህች እጽ ስሯ ሙሉ ለሙሉ የሰው አካል ነው የሚመስለው። ይህችን እጽ እንዲሁ ያለማወቅ መጠኑን ሳናውቅ ከተጠቀምን በጣም አደገኛ ነች። የነርቭ ስርዓትን የሚጎዳ ብሎም የሚገድል መርዛማ ኬሚካል አለባት። ለተለያዩ የአእምሮ በሽታዎችም መድኃኒት ለመስራት ጥንታውያኑ ይጠቀሙበት ነበር። የጥንት ሰዎች ይህችን እጽ መልካም ዕድልን ታመጣለች ብሎም ያምናሉ። እጿ በምትነቀልበት ጊዜ የጩኸት ድምፅ ታሰማለች ይባላል። እናም ማንም ሊነቅላት ድምጿን የሰማ ሰው ይሞታል። በዚህ ምክንያት ሰዎች ይህችን እጽ ለመንቀል ሲፈልጉ እንስሳትን እጿ ላይ አስረው ጆሮአቸውን ደፍነው ያ እንስሳ
እጿን ጎትቶ እንዲነቅላት ያደርጉ ነበር። የጥንት ግብጾች ይህችን እጽ የጠጣት ሁሉ ረጅም ዕድሜና ጤና ይሰጠዋል ብለው ያምናሉ። እንዲሁም እጿ ከፈጣሪ ጋር የሚያገናኝ ተአምራዊ እጽ ነችም ይላሉ። ምንም እንኳን ይህች እጽ ብዙ ጥቅም ቢኖራትም ለጥንቆላና ለክፉ መንፈሳዊ ሥራ በስፋት ይጠቀሙበታል። እጿ ባላት ጥሩም መጥፎም ሥራ የፍቅርና የሰይጣን እጽ በመባልም ትጠራለች። ይህችን አስገራሚ እጽ ለመንቀል አደገኛ እንደሆነና የተለየ ዘዴ መጠቀም እንደሚገባ ይነገራል። ይህችን እጽ ለመንቀል ተመራጩ ሰዓት ማታ ሙሉ ጨረቃ በሆነ ቀን መሆን አለበት። መነቀል ያለባትም ንፋስ በሌለበት ቀን መሆን አለበት። ምክንያቱም ከእጿ የሚወጣው ጋዝ በንፋሱ አማካኝነት የሚነቅለውን ሰው ሊነካውና ሊመርዘው ስለሚችል ነው። እጿ ባላት መንፈሳዊና ሰይጣናዊ ጥቅም በዓለም ላይ እጅግ ተፈላጊ ናት። ከሰው እይታ ለመሰወር ትጠቀማለች። እንዲሁም ደግሞ በመግቢያው ላይ እንደነገርኳችሁ እጿን በመጠቀም ትላልቅ ከተሞችን ከጠላት መሰወር ይቻላል። ውድ ቤተሰቦቼ የዛሬው ቪዲዮአችን ይህንን ይመስላል። እስከ መጨረሻው ድረስ ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ይህንን ቪዲዮ ደግሞ ላይክ በማድረግ እኛን ማገዝ ትችላላችሁ። እንዲሁም ይህ ቪዲዮ ለብዙ ኢትዮጵያውያን ይደርሳል። ያላችሁን ሐሳብ አስተያየትም ሆነ ጥያቄ በኮመንት መስጫው ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ ይህንን ታላቅ ቻናል ተቀላቀሉ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካሙን ሁሉ እመኝላችኋለሁ። ደህና ሁኑ።